ሰላም ጤና ይስጥልኝ የሀዊኔት ቻናል ተከታታዮች እንደምን አላችሁ? እንግዲህ ባለፈው መራራ እውነት በሚል ቪዲዮ ተገናኝተን ነበር። በክፍል አንድ ስለ ጭንቀት አውርተን ነበር። በዛ ቪዲዮ እንግዲህ ጭንቀት አላስፈላጊ እንደሆነና በመጽሐፍ ቅዱስም በቁርአንም በሳይንስም እንደማይደገፍ አይተን፣ ነገር ግን ብዙ ሰዎች አትጨነቁ፣ እንደዚህ አታድርጉ፣ እንደዚህ አትሉ ብለው ስለ ጭንቀት ሲነገራቸው መስማት አይፈልጉም። ሰው ሳለው እንዴት ይጨነቃል? ሰው ስላጣ ነው የሚጨነቀው። ስለዚህ እንዲህ ቢኖር ኖሮ አልጨነቅም ነበር፣ ነገር ግን እንዲህ ስለሌለኝ ይጨነቃለሁ ሲሉ እናያለን። ነገር ግን ሰዎች ስላጡ ወይም ስለኖራቸው ከጭንቀት እንደማይድኑና ስላጡ ደግሞ ለጭንቀት ተላልፈው እንደማይሰጡ በምሳሌ አስረድተን ነበር ማለት ነው። ዛሬም ሌላ መራራ እውነት ይዘን መጥተናል። እንግዲህ መራራ እውነታችን ብዙ ጊዜ ሰዎች መስማት የማይፈልጉት ነገር ግን በህይወታቸው አንድ ቀን የሚያጋጥማቸው ቀድሞ ቢዘጋጁ ቀድሞ ጆሮ ቢሰጡ ኖሮ ያንን መራራ እውነት በስኳርም ሆነ በማር አጣፍተው ቢውጡ ሲገጥማቸው አይቸገሩም ነው። ለምን? የሰው ልጅ ህይወት የልምምድ ውጤት ነው። ነገሮችን የምንለማመድ ከሆነ ክፉንም ደጉንም የምንለምድ ከሆነ የሚሰበር በክፉ የሚሰበር በደግ ደግሞ የሚዘል ውስጥ አይኖረንም ማለት ነው። እና መራራ እውነታችን እንግዲህ የሚያጠነጥነው በዋናነት እዚህ ላይ ነው። በትምህርት፣ በስራ፣ በመነሳት፣ በመውደቅ፣ በመታመም፣ በመዳን፣ በማግኘት፣ በማጣት ውስጥ ሰዎች ሁልጊዜም አመስጋኝ እንዲሆኑ፣ ሰዎች ሁልጊዜም ነገሮች ለበጎ ነው የሚል አቲቲዩድ እንዲኖራቸው የሚያደርግ ፕሮግራም ነው ማለት ነው። እንግዲህ የዛሬ በክፍል 2 ይዘንላቸው የመጣ ነው መራራ እውነት ስለ ማመስገን ነው ማለት ነው። ይሄ ግራቲቲዩድ የምንለው እንግዲህ ሰዎች በግራቲቲዩድ ቀናቸውን እንዲጀምሩ መጽሐፍ ያዛል። የትኛውም ሃይማኖት ብንሄድ ውሏችንን ወይም ደግሞ አዳራችንን እንድናመሰግን፣ ውሏችንን እንድናመሰግን፣ ስናጣም እንድናመሰግን፣ ስናገኝም እንድናመሰግን ይነገራል። ነገር ግን ብዙ ሰዎች ምስጋና መልካም ነው፣ ስትሰበርም እኮ ማመስገን አለብህ፣ ስታገኝም ማመስገን አለብህ፣ ታመህም ማመስገን አለብህ፣ ተሰብረህም ማመስገን አለብህ ስንላቸው ብዙ ጊዜ መስማት አይፈልጉም። ሰው እንዴት ተሰብሮ ያመሰግናል? ሰው እንዴት አጥቶ ያመሰግናል? ሰው እንዴት ወድቆ ያመሰግናል ይላሉ። ነገር ግን የምስጋና ኃይል ከውድቀት እንደሚያነሳ፣ የምስጋና ኃይል ከመሰበር እንደሚጠግን ደግሞ መጽሐፍ ይናገራል። በብዙ በሳይንሱም የሚደገፍ ነገር ነው ማለት ነው። ስለዚህ ስንቶቻችን ነው ስንወድቅ የምናመሰግነው? ስንቶቻችን ነው በተሰበርን ጊዜ የምናመሰግነው? ስንቶቻችን ነው በተሰበርን ጊዜ የምናመልከውን የምናምነውን አምላክ በአገኘን ጊዜ ደግሞ የምንረሳው ማለት? ስለዚህ ግራቲቲዩድ ወይም ምስጋና የምንለው በጣም አስፈላጊ እንደሆነ የብዙ ስኮላሮችም ይናገራሉ ማለት ነው። ነገር ግን እኛ አመስግን ስንባል በተለይ በጭንቀቱ ጊዜ፣ በወደቅን ጊዜ፣ በተሰበርን ጊዜ ተሰብረን ማመስገን በጣም አስቸጋሪ ይሆንብናል ማለት ነው። ውስጣችን አይቀበለውም ማለት ነው። ነገር ግን ወደድክም ጠላህም እስካላመሰገንክ ድረስ ህይወት የበለጠ መራራ ትሆናለች ማለት ነው። የዛሬው መራራ እውነታችን ምስጋና ምን ያህል ኃይል እንዳለው፣ ምን ያህል ጠቃሚ እንደሆነ የሚያሳይ ነው ማለት ነው። ዛሬም ለዚህ ቪዲዮ ጠቃሚ የሚሆን አንድ ታሪክ ይዘን መተናል። ይህ ታሪካችን የአንድ ሰው ታሪክ ነው። ይህ ሰው ምን ገጠመው፣ እንዴት ባለማመስገኑ ምን አጣ፣ ሲያመሰግን ደግሞ ምን አገኘ የሚለውን የምናይ ነው የሚሆነው ማለት ነው። እንግዲህ አንድ ሰው ነበረ በአንድ ሀገር የሚኖር ማለት ነው። ይህ ሰው ሚስት አለው፣ 3 ልጆች አሉት። የሚስቱ እናት ከሱ ጋር ትኖራለች። ቤቱ በጣም ጠባብ ነች። ስለዚህ እዛ ቤት ውስጥ መግባት መደሰት አይቻልም። በጣም ጠባብ ነው በሱ አውድ ማለት ነው። ስለዚህ ሁሌ ይጨናነቃል፣ ሁሌ ደስተኛ አይደለም። ልጆች ይጮሃሉ፣ ባለቤቱ ትናገራለች፣ የባለቤቱ እናት አለች። ስለዚህ ሰላም የለም ማለት ነው እዛ ቤት ውስጥ። ስለዚህ በዚህ ሆኖ በጣም ተቸግሮ ሳለ አካባቢው ሰው አንድ ሰው እዛ አካባቢ ላይ እንዳለ ይነግሩታል። አንድ ሼካ አለ ይባላል እና ያ ሼካ ትንሽ ለየት ያለ አነጋገር ይጠቀማል። ትንሽ አመለካከቱ ለየት ያለ ነው። ነገር ግን ውስጡ ጥበብ አዘል ምክር አለው። ብዙ ሰዎች በሱ ነገሩ ባይገባቸው፣ ነገሩ ባይዋጥላቸውም ሲናገር፣ ነገር ግን ከንግግሩ ውስጥ ጥበብ ተምረው ህይወታቸው እንደተለወጠ ይሰማል ማለት ነው። ስለዚህ እሱም ጭንቀት ስላለበት ጭንቀቱን ይዞ ወደዛ ሼካ ያመራል ማለት ነው። እዛ ሼካ ጋር ሄድና እኔ በህይወቴ ደስተኛ አይደለሁም፣ ቤቴ በጣም ጠባብ ነች፣ 3 ልጆች አሉኝ፣ ባለቤቴ አለች፣ የባለቤቴ እናት አለች፣ ገባለው፣ ልጆች እንጫጫሉ፣ ባለቤቴ ትቆጣለች፣ የባለቤቴ ሚስት ነገረኛ ጨቅጫቃ ናት፣ ሰላም የለም፣ ቤቱ ጠባብ ነው፣ እንዴት ነው? ስለዚህ እባክን መፍትሄ ካለህ ብዬ ነው ወደ አንተ የመጣሁት፣ ሰዎች ወደ አንተ ጠቁመውኝ ነው ብሎ ለዛ ሼካ ይናገራል ማለት ነው። ታዲያ ሼካ በደንብ አዳመጠውና በደንብ ፈገግ ብሎ ዶሮች አሉክ ብሎ ጠይቀው ማለት ነው። ጥያቄው ግራ ያጋባል። ነገር ግን መመለስ ስላለበት አዎ 10 ዶሮች አሉኝ ይለዋል። እሺ እነኛን 10 ዶሮች ዛሬ ወደ ቤት አስገባቸው፣
ብሎ ይለዋል። ሌላ ምንም አልነገረውም። ወደ ቤቱ ይመልሰዋል። ያ ሰውዬ እንደተባለው 10ቱንም ዶሮች ወደ ቤት ያስገባል ማለት ነው። ወደ ቤት አስገባቸው። ዶሮቹ ማታ ይንጫጫሉ፣ ከአንድ ቦታ ወደ ሌላ ቦታ ይዘላሉ። ጭራሹኑ ቤቱ የበለጠ ረብሽ ሆነበት ማለት ነው። ከዛ በማግስቱ ሄደ ተመልሶ። አረ ምንድነው? እኔ እኮ ሰላም ማግኘት ፈልጌ ነው የመጣሁት። ትላንት ያልከኝን አድርጌያለሁ፣ ግን የበለጠ ቤቱ ጠበበ። ዶሮች ደግሞ አላረፉም፣ ይንጫጫሉ፣ ይጮሃሉ፣ ሌሊት ተነስተው ይንደፋደፋሉ። እንቅልፍ የበለጠ አጣን ይላል። አሁንም ሰውየው ዝም ብሎ በትዕግስት ያዳምጠውና ፈገግ ብሎ አህያ አለህ ወይ ምናምን ይለዋል። አሁንም አዎ አንድ አህያ አለኝ ምናምን አለ። ይህንንም አህያ ዛሬ ሄደህ ወደ ቤት አስገባው ይለዋል። አሁንም በጣም ግራ በተጋባ ስሜት ነገር ግን ከጭንቀቱ ያዳነው መስሎት ብዙ ሰዎችም በዚህ ሼክ ምክንያት ከጭንቀታቸው ድነዋል ስለተባለ አሁንም አህያው ወደ ቤት ያስገባል ማለት ነው። አህያ ቤት ገባ። ልጆች አሉ፣ ሚስት አለች፣ አማት አለች፣ ዶሮች ቤት ናቸው። ጭራሽ የበለጠ ፈተና ሆነ። አህያ እግሩ አያርፍም፣ ዶሮችን ይረግጣል፣ ዶሮች ይጮሃሉ። እንቅልፍ የበለጠ ጠፋ። ሰውየው እንቅልፉን አጥቶ ፍጥጥ ብሎ አደረ ማለት ነው። ከዛ በማግስቱ እንደገና አሁንም ተመልሶ ሄደ። ምንድነው እያደረግክ ያለው አንተ ሼካ? እኔ እኮ አንተ ጋር የመጣሁት ከጭንቀቴ ለመዳን ከመከራ ለመዳን ነው እንጂ የበለጠ መከራ እየሆነ ነው ቤቱ ብሎ ይለዋል። አሁንም ፈገግ ብሎ ሳቅ አለና እኔ የምልህ የቀረ እንስሳ አለ ወይ? ውጪ ላይ ሌላ እንስሳ አለክ ይለዋል። አንድ ፍየል አለችኛል፣ እሷንም ወደ ቤት አስገባታል። የበለጠ ቤቱ ተወሳሰበ ነገሩ ማለት ነው። አሁንም ነገር ግን ያ ሰውዬ ከመጀመሪያ ጭንቀቱ መዳን ስለፈለገ ይሄ ሼካ የሚለውን ነገር ከማድረግ ወደ ኋላ አላለም። ፍየሏንም ወደ ቤት አስገባት። ፍየሏ ትጮሃለች፣ ዶሮች ይጮሃሉ፣ አህያ ይራገጣል። ቤቱ በአንድ እግሩ ቆመ። 2 ቀን ነው 3 ቀን በትዕግስት ጠበቀ። ምንም የሚለወጥ ነገር አላገኘም። ከዛ እሳት ልሶ እሳት ጎርሶ ወደዛ ሼክ ተመለሰ ማለት ነው። እኔ አሁን የምትለው ነገር የምታደርገው ነገር በፍጹም ሊገባኝ አልቻለም። እኔ ከዚህ ጭንቀት ውስጥ እንድድን ወደ አንተ መጣው እንጂ የባሰ ጭንቀት ውስጥ እንድገባ አይደለም። አሁን መፍትሄ የማትሰጠኝ ከሆነ እያንዳንዱ የቤተሰብ አካል ይመጣልሃል፣ ሊጮህብህ ነው ብሎ ይለዋል ማለት ነው። በዚህ ሰዓት በጣም ፈገግ አለና አሁን ሄደክ ሁሉንም አውጣቸው፣ ዶሮቹም ይውጡ፣ አህያም ይውጣ፣ ፍየልም ይውጡ፣ ከቤት አስወጣቸው ምናምን ይለዋል። አሁን ሄዶ ያን እንደተባለ ያደርጋል። አህያውንም ያወጣል፣ ውጭ ላይ ያስራል፣ ዶሮችንም ወደ ቤታቸው ይመልሳል፣ ፍየሏንም ወደ ቀድሞ ቦታዋ መለሰ ማለት ነው። የዛን ቀን በሰላም አደረ። ስለዚህ በጣም በሰላም አደረ። ቤቱ ሰላም ወረደ፣ ደስተኛ ሆኖ አደረ። በማግስቱ ከቤቱ ሲወጣ በጣም የሚገርም ደስታ ፊቱ ላይ ይታይበት ነበር። በአጋጣሚ ያ ሼካ ቤቱን ያቅ ነበርና በዛ አካባቢ ተደብቆ ያንን ሰውዬ ይመለከተዋል ማለት ነው። ሲመለከተው በጣም ደስተኛ ሆኖ ፈገግ ብሎ ወደ ስራው እየሄደ ያየዋል። ስራውም ውሎ ወደ ቤቱ ተመልሶ በማግስቱ ልክ እንደዛ ሲሆን ያየዋል ማለት ነው። ከዛ ያ ሼካ ቀጥታ መንገድ ላይ ይጠብቀውና እሺ አሁን ምን ተፈጠረ? ጠፋህ እኮ ቀረህ፣ ምንድነው ሰላም ነው ወይ ሲለው በጣም 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 ሰላም ነው፣ ሁሉ ነገር መልካም ነው። መጀመሪያ ለካ ቤቴ ጠባብ መስሎኝ ነው እንጂ ቤቴ ለካ በጣም ሰፊ ነበረ። ስለዚህ አሁን ነው የገባኝ፣ ሁሉ ነገር ሰላም ወርዷል፣ ቤታችን ሰላም ነው፣ እንቅልፍ ተኛለሁ፣ ልጆቼም ሰላም ናቸው፣ ባለቤቴ ሰላም ናት፣ አማቴም ሰላም ናት። በጣም ሰላማዊ የሆነ ህይወት ጀምሬያለሁ። መጀመሪያም ጠባብ የመሰለኝ ቤት ለካ ሰፊ ነበረ ብሎ ለዛ ሼክ መለሰ ይባላል። እንግዲህ ከዚህ ሰውዬ ታሪክ ምንድነው የምንማረው? ይሄ ሰውዬ ቤቱ ጠቦት ሳይሆን ምናልባት የሱም ቤት ከሌሎች ቤት ጋር ኮምፔር አድርጎ ሊሆን ይችላል ጠባብ መስሎ የታየው ማለት ነው። አንዳንዴ ያላዩት ነገር ይናፍቃልና ብዙ ጊዜ እኛ ህይወታችንን ካለንበት አውድ ሳይሆን ከሌሎች ጋር እናነጻጽርና ሰላም ስናጣ ይታያል። አለማመስገናችን አሳልፎ ለሌላ መከራ ሲሰጠን ይታያል ማለት ነው። ያቺ ቤት ጠባብ ብትሆንም ሰላም የሆነ ጤነኛ የሆኑ ልጆች አሉባት ነበር። ብዙ ሰዎች ቤቶች ደግሞ ቤቱ ተጣሎ ጤነኛ ያልሆኑ ልጆች፣ ጤነኛ ሰላም ያጣ ባልና ሚስት ወይም ፍቅር የሌለው ቤት ኖሮ ይታያል። ስለዚህ ተመስገን ማለት በጣም አስፈላጊ እንደሆነ፣ ማመስገን ባለን ነገር መደሰት በጣም አስፈላጊ እንደሆነ ከዚህ ቪዲዮ እንማራለን ማለት ነው። ብዙ ሰዎች በዚህ ሌሊት ተኝተው ጠዋት አልነቁም። ብዙ ሰዎች ሞተዋል። በሺዎች የሚቆጠሩ ሰዎች ተኝተው ላይነቁ ተሰናብተው ሄደዋል። አንተ ግን ነቅተሃል፣ እየሄድክ ነው። ብዙ ሰዎች በሆስፒታል በኦክሲጅን ላይ ተሰክቶ በኦክሲጅን እየተነፈሱ ነው ያሉት። አንተ ግን በነፃ ኦክሲጅን እየተነፈስክ ነው። ብዙ ሰዎች ሸራ ቤት ውስጥ ናቸው። አንተ ግን ቤቴ ጠቧል ብለህ ታማርራለህ። ብዙ ሰዎች እግር የላቸው፣ አንተ ግን ጫማ የለኝም ብለህ ታማርራለህ ማለት። ስለዚህ እማናመሰግን ከሆነ
ህይወት አስቸጋሪ ይሆናል ማለት። ለሚያመሰግኑ ይጨመርላቸዋል፣ ለሚያማርሩ ደግሞ ያለው ይወሰድባቸዋል ነው ነገሩ። ስለዚህ በህይወታችን ሁልጊዜም አመስግን ሲባል ሰዎችን ቢላል ታማ ከሆነ አመስግን። ለምን? ታመው ያልዳኑ ሰዎች ስላሉ ማለት ነው። ፍቅር የለህም፣ ሰላም ጠፍቷል አንተ ቤት፣ አመስግን። ለምን? ፍቅርም አጥተው ጤናም አጥተው ያሉ ሰዎች ስላሉ ማለት ነው። ገንዘብ የለህም፣ አዎ አመስግን አሁንም። ምክንያቱም ገንዘብም አጥተው ጤናም ያጡ ሰዎች ደግሞ አሉ። ገንዘብ ኖሯቸው ደግሞ ገንዘቤ ጤናቸውን ያልመለሰላቸው ሰዎች ብዙ አሉ ማለት። ስለዚህ ሰዎች አመስግኑ፣ ባላችሁ ነገር በቃኛል በሉ፣ ተመስገን በሉ ሲባሉ መስማት አይፈልጉም። ነገር ግን አንድ ቀን ይጋፈጣሉ ማለት ነው ይሄንን እውነት። ይሄንን ነው፣ ለዚህ ነው መራራ እውነት የምንለው። ስለዚህ የኛ መራራ እውነት በእውነት በፍቅር ውስጥ፣ በኑሮ ውስጥ፣ በትምህርት ውስጥ፣ በንግድ ውስጥ በየትኛውም ቦታ ያለ ነው ማለት፣ በጓደኝነት ውስጥ ያለ ነው ማለት። ስለዚህ በየትኛውም ቦታ ሁን፣ ምንም አይነት ሌቭል ላይ ሁን፣ ባለ ነገር የምታመሰግን ከሆነ ሰላም ታገኛለህ ማለት። ብዙ ኖሯቸው ሰላም ያጧሉ ስለማያመሰግኑ፣ ምንም ሳይኖራቸው ደስታ ፊታቸው ላይ የሚነበብ ሰዎች አሉ ስለሚያመሰግኑ። ስለዚህ የግራቲቲዩድ ኃይል በጣም ከባድ ነው። ምስጋና የተዘጋን በር ትከፍታለች ይባላል። የተሳለን ሰይፍ ትመልሳለች ወደ ሰገባው ይባላል። ስለዚህ የምናመሰግን ከሆነ በህይወታችን ሰላም ይሆናል ማለት። ስለዚህ የዛሬው ክፍል 2 መራራ እውነታችን ምስጋና ነው ማለት። ስለዚህ ማመስገን እንዳለብን ሳትፈልግ ትሰማኛለህ ማለት ነው። ውድ ወንድሜ፣ ውድ እህቴ፣ ብዙ ጊዜ አመስግን ሲባል እኔ አሁን ተኝቻለሁ በሆስፒታል እንዴት ነው ማመሰግነው? እስኪ እንዳመሰግነው ከፈለገ እግዚአብሔር አሁን ይማረ ትላለህ። ነገር ግን ከጎን እኮ ብዙ ሰዎች ገብተው አልወጡም። ወደ አስከሬን የተቀየሩ ሰዎች አሉ፣ በሬሳ ሳጥን የወጡ ሰዎች አሉ። አንተ ግን ብትታገስ ምናልባት ነገ ወይ ተነገ ወዲያ በእግርህ ተራምደህ ልትገባ ትችላለህ ወደ ቤትህ። ስለዚህ ምስጋና ትልቅ ኃይል እንዳለው እና በየትኛውም ኮንዲሽን ውስጥ በየትኛውም ሁኔታ ውስጥ ማመስገን እንዳለብህ ትማራለህ ማለት ነው። ብዙ ሰዎች ሸራ ቤት ሆናቸው፣ አንተ ግን ፎቅ ላይ ሆነ እንቅልፍ አጥተሃል። ሸራ ቤት ሆኖ ግን ለጥ ብሎ ያደረ ሰው አለ። ስለዚህ ማመስገን ነበረብህ፣ አንተ ተመቻችቶልህም እንቅልፍ እያጣህ። ስለዚህ ምስጋና ወይም ደግሞ ግራቲቲዩድ የማጣት ወይም ደግሞ የማግኘት ጉዳይ አይደለም። ባለኝ ይበቃኛል፣ ባለኝ ደሰታለሁ፣ ይሄ ካለኝ ይበቃኛል የሚልና ጉድለትን ያለማየት ጉዳይ ነው ማለት ነው። ስለዚህ ያለንን የምናመሰግን ያለንን የምንመለከት ከሆነ ሙሉ ነን፣ የጎደለን የለም ማለት ነው። ስለዚህ ወደ ቻናላችን ተከታታዮች ከዚህ ቪዲዮ ከተማራችሁና ቁም ነገር ከተጨበጣችሁ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጉት፣ ለሌሎች ሰዎችም ሼር አድርጉት፣ አበረታቱን። እናንተ ካበረታታችሁን እኛ ደግሞ ጥሩ ጥሩ ነገሮችን እንለቃለን ማለት። ባይጠቅማችሁ እንኳን ስለማይጎዳችሁ ቻናሌን ሰብስክራይብ፣ ቪዲዮን ላይክ ብታደርጉት የባሰና ወንጀል የሆነ የማይጠቅም ነገር አንለቅም ማለት ነው በቻናላችን። ስለዚህ ቻናሉን ሰብስክራይብ፣ ቪዲዮን ላይክ ያደርጋችሁ አበረታቱን። በሌላ ጠቃሚ ቪዲዮ እስከምንገናኝ ባላችሁበት ምስጋና የበዛበት ህይወት፣ ሰላሙ የሰፈነበት ቤት፣ በጣም ደስተኛ ህይወት እንዲኖራችሁ ታላቅ ምኞቴ ነው ማለት ነው። ባባይ